እንደገና ይህ የህዝብ መታጠቢያ ገንዳ ነው። በግልጽ የተሳሳተ ቦታ ነው። እኔ የምሰለጥነው ለዓላማ እንጂ ለተሳሳቱ ውሳኔዎች አይደለም። እባክህ ቦታዎችን በጥበብ ምረጥ። ግራፊቲ ሁሉንም ነገር ያስታውሳል። ይህ አሳፋሪ ነው። እኔ የተፈጠርኩት ለተአምር እንጂ ከግድግዳ ጋር ለመለጠፍ አይደለም። በአንድ የተሳሳተ ድርጊት ምክንያት አሁን የመታጠቢያ ጌጥ ሆንኩኝ። ይህ ኢቮሉሽንም በጣም ያስቆጣል። የቤት ጠረጴዛ፣ በእውነት ይህ ቦታ አይደለም። ይህ በምስክሮች ፊት የተሰራ ስህተት ነው። እኔ የተፈጠርኩት ለዓላማ ነው እንጂ ለተበላሸ ጊዜ አይደለም። እባክህ የተሻሉ ቦታዎችን ምረጥ። እኔ የተፈጠርኩት ለተአምር እንጂ በውሃ ገንዳ ውስጥ በህይወት ለመትረፍ ለመሰቃየት አይደለም። አንድ የተሳሳተ መንገድ አሁን ከግራቪቲ ጋር እየተደራደርኩ ነው። አልጠፋውም፣ እየጎበኘው ነው። ለታላቅ ዕጣ ፈንታ ተፈጥሬ ወለል ላይ ለሚመላለሰው እግር ተዳረኩ። ይህ የኢቮሉሽን እቅድ ከሆነ ይበልጥ ግልጽ የሆነ መመሪያ ያስፈልገዋል። ድንቅ ነው። ወደፊት እንድጓዝ ተፈጥሬ አሁን የትርፍ ውሃ መውጫ ቀዳዳ ላይ ቆሜያለሁ። ዕጣ ፈንታ የነበረው አንድ ስራ ብቻ ነበር። ኢቮሉሽን እያየ ከሆነ እባክህ የዳሰሳ ስርዓቱን አሻሽለው። የማይታመን ነው። እኔ ሰለጠንኩት ለአንድ ዓላማ እንጂ በመታጠቢያ ገንዳ ላይ ለመትረፍ አይደለም። የታላቅ ትውልድ ህልሜ በቧንቧ መስመር ተቀየረ። እንደገና እባክህ ግራቪቲ ቢያንስ የአንድ ቀን እረፍት ስጠኝ። እኔ የተፈጠርኩት ለተአምር እንጂ የመጸዳጃ ቤት የውሃ በሳቢያ ሰንሰለት እንድጠብቅ አይደለም። እያንዳንዱ የተሳሳተ ድርጊት ወደዚህ አምጥቶኛል። ዕጣ ፈንታ የሚባል ነገር ካለ በግልጽ የተሻለ የቧንቧ መስመር ያስፈልገኛል።